ኢየሱስ ላንቺ ማን ነው ብላችሁ ለጠየቃችሁኝ መልስ የሚጀምረው ከቃላት ሳይሆን ከልቤ ትርታ ነው። ኢየሱስ ለኔ በጨለማዬ ውስጥ የበራ ብርሃኔ ብቻ አይደለም። እሱ የጨለማዬ ማብቂያና የአዲስ ንጋት ተስፋዬ ነው። በሕይወት በረሃ ውስጥ ስደክም እግሮቼ መራመድ ሲያቅታቸው አይዞሽ ብሎ በትከሻው የተሸከመኝ ብርቱ ረዳቴ ነው። ኢየሱስ ለኔ የተሰበረውን ልቤን መጠገኛ፣ ማንም ባልሰማኝ ሰዓት የልቤን ዝምታ የተረዳኝ። ኢየሱስ ለኔ የጉዞዬ መሪ፣ በመከራ መሃል ሰላሜ፣ በሞት ጥላ መካከል ስጓዝ እንኳን አትፍሪ የሚለኝ የነፍሴ ጠባቂ ነው። ኢየሱስ ለኔ ብቁ አይደለሽም ስትለኛለም እሱ ግን በደሜ የገዛውሽ ውዴ ብሎ ክብሬን የመለሰልኝ ሁነኛ ወዳጄ ነው። ለኔ ኢየሱስ ማለት ሕይወት ራሷ ናት። እሱ ካለኝ ሁሉም ነገር አለኝ። እሱ ካለኝ ብቻዬን አይደለሁም። ዛሬ ላይ ያለሁት በራሴ ጥንካሬ ሳይሆን በሱ የማያልቅ ምሕረት እና ፍቅር ተደግፌ ነው። ኢየሱስ ለኔ የዘላለም ቤቴ፣ የዛሬ ብርታቴ፣ የነገ ደግሞ ተስፋዬ ነው። ኢየሱስ ለኔ ብዬ ስቀጥል ንግግሬ ሃይማኖት ብቻ ሳይሆን ስለተለወጠ የሕይወት ምስክርነት ነው። እሱ ለኔ የእረፍት ወደቤ ነው። ዓለም ስታወከኝ ወደ ውስጤ ገብቼ የማገኘው ያ ሰላም እሱ ነው። ደካማ ነሽ ተብዬ በተገፋሁበት እሱ ኃይሌ ሆኖ ያቆመኝ፣ አትቺም በተባልኩበት መንገድ ላይ እርሱ መንገዴ ሆኖ የመራኝ። ኢየሱስ ለኔ ማንም ባላየው ማንም ባልተረዳው ስፍራ በብቸኝነት የማፈሰውን እንባ በቸርነቱ የሚጠርግልኝ የቅርብ ወዳጄ ነው። ኢየሱስ ለኔ የነጻነት ዜማ፣ ኃጢአትና በበደል እስራት ተተብትቤ ሳለሁ በከፈለው መስዋዕትነት የታሰርኩበትን ሰንሰለት የበጠሰልኝ የታሪኬ ጸሐፊ ነው። ኢየሱስ ለኔ በዙሪያ ያለው ሁሉ ሲናወጥ፣ ሰዎች ሲለወጡ፣ ጊዜያት ሲፈራረቁ፣ እሱ ግን እስከ ዘላለም ያው ሆኖ የሚጸና እውነተኛ መጠጊያዬ ነው። ስለዚህ ኢየሱስ ላንቺ ማነው ብላችሁ ለጠየቃችሁኝ ማጠቃለያ ይሄ ነው። ኢየሱስ ለኔ የደስታዬ ፍጻሜ ብቻ አይደለም፣ በሐዘን ውስጥ እንኳን በውስጥ የሚፈልቅ የደስታዬ ምንጭ ነው። ዛሬ የምስበውን እያንዳንዱን ትንፋሽ፣ ነገ የምናፍቀውን ያንን ክብር፣ የመኖሬ ትርጉም ሁሉም በእርሱ ጣቶች የተጻፉና በእሱ ፍቅር የታተሙ ናቸው። የእሱ ፍቅር እንደ ውቅያኖስ ነው፣ ሰምጬ የማልጨርሰው፣ በሞገዱ ውስጥ ፍጹም ሰላም የማገኝበት። እንደ ሰማይ ሰፊ ነው፣ ተራምጄ የማልዘልቀው፣ ክንፎቼን ዘርግቼ የምበርበት። በመጨረሻም የምላችሁ ይህንን ፍቅር አንዴ የቀመሰ ዳግመኛ ለዚህ ዓለም አይራብም። ይህንን ብርሃን አንዴ ያየ ዳግመኛ በጨለማ ጎዳና አይመላለስም። እኔ ዛሬ ሙሉ የሆንኩት በጎደለኝ ሁሉ ላይ እሱ ስለሞላልኝ ነው። ለእኔ ኢየሱስ የሕይወቴ ትልቁ ስጦታና የዘላለም ፍቅሬ ነው።